ተለያዩ ሲባል ኧረ ሰው ምን ይለናል እሺ የኛ ሲሆን የሰማ ሰው ምን ይለናል ግድ ለማትሂድ አብሮ መኖር ይሻለናል እባክህ አትሂድ አብሮ መኖር ይሻለናል ተለያዩ ሲባል ኧረ ሰው ምን ይለናል እሺ የኛ ሲሆን የሰማ ሰው ምን ይለናል ግድ ለማትሂድ አብሮ መኖር ይሻለናል እባክህ አትሂድ አብሮ መኖር ይሻለናል ያየን እስኪደነቅ ማመን እስኪያቅተው እንዲህ አይነት ፍቅር አለ ወይ እስኪል ሰው ሳይቸግረን ያኔ ከዓይን ውስጥ ገብተናል ጥሏት ሄደ ቢባል አሁን ሰው ምን ይላል ፍቅራችንን ተመልክቶ ካይናታችሁ ያን ያለን የሰማ ቀን ይተክዛል ድንገት ወረት ሲለያየን የለመደክ ምስኪን ቤቴ ተውጭር ይላል ከሄድክበት እኔም ውስጤ ይሰበራል እባክህ እናስብበት ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ እኔ ያለው ፈጣሪ ይመስገን እናንተም በያላችሁ በሰላማችሁ ብዝት ይበል እንግዲህ ሰሞን ያው እንደምታውቁት ጠፋ ብያለሁ ይሄ ሰሞን ደግሞ ቤት ውስጥ ነበር ቪዲዮም እየሰራው የነበረው ትንሽ ያልተመቻቸ ጉዳይ ነበር ጉዳዩም ነግሬያችኋለሁ ቤተሰቦች ያው አንድ በደስታ ምክንያት ብዙ ነገር እየደረሰበት ስለነበረ ነውና ከቤት ወጥቼ እየቀረስኩ ያልነበረው ያው ዛሬ እንግዲህ ወጣ ብዬ እየቀረስኩላችሁ እገኛለሁ ማለት ነው ቤተሰቦች ዛሬ የመጣውላችሁ ዋና ሐሳብ አብርሃምና ሩታ መታረቅ አለባቸው ብዬ ስላሰብኩ ነውና የዛሬ 2 አመት የዛሬ አመት ቪዲዮ ብታዩ በጣም በቃ የሚያስገርምና የሚያስደንቅ ነበር የዛን ሰዓት እና አይሚም እና ብሩክም እና ማርቆስም ሁሉም ነበሩ ማለት ነው እነሱን ስም መጥራት አያስፈልግምና ቤተሰቦች ዛሬ ያው ከቪዲዮ ስራ አስቀምጥላችኋለሁ ማለት ነው የዛሬ አመት ከ4 ወር አካባቢ ቀለበት ያደርግላት ምናምን ቪዲዮ አለና እሱን አሳያችኋለሁ ማለት ነው ከቪዲዮ ስራ አድርጌ ማለት ነው ቤተሰቦች ያ ነገር አይቼ አሁን እኔ በጣም ስሜታዊ ሆኜ ነው ዛሬ የመጣውላችሁ ማለት ነው ቤተሰቦች ያው ግዴታ ነው በቃ አብርሃምና ሩታ መታረቃቸው ግዴታ ነው መሆንም ስላለበት መታረቅም ስላለባቸው መታረቅ አለባቸው ግዴታ ነው በቃ ለምን ካላችሁ በመሃል ልጅ አለ ቤተሰብ አለ በተለይ ደግሞ ጋሽዬ በጣም ተጨንቋል እዚህ ቡታጀራን ያለው በጣም ተጨንቋል ኖርማል ከካሜራ ውጪ ሆኜ አናግሬዋለሁ ብዙ ሰዓት ከፈረንጁ አባት ጋር ሆኜ ማለት ነው ያው ብዙ ነገር ብያለሁ ከሱ ጋር ልጆቼ በእና ተጨንቋል እሱም ባይዘው በልጁ ምክንያት ለምን ይሄ ህፃን ልጅ ምን ይሆናል ለቀጣዩስ ምንድነው የሚያስበው የተወለደው አንድ ፍሬ ልጅ ገና 5 ወር 1 አመት ያልሞላው ልጅ እንደዚህ በእነሱ መሃል መሰቃየት የለበትም ደስታ ራሱ በዚህ ሰዓት በቃ ጥሩ አካሄድ እየሄደ ነው ወደ ሀገር ሊወጣ ነው እየተባለ ነው አንዳንዴ ደግሞ በቃ ከሩታ ህይወትም ወጥቷል በቃ አሁን ሩታ የራሷን ህይወት እየኖረች ነው ያለችው በዚህ አጋጣሚ ደግሞ ጭራሽ ሩታም ከሀገር ለመውጣት እያሰበች ነው እኛ ታረቁ ብለን ተደስተን ሳናበቃ ጭራሽ ከሀገር ለመውጣትም እያሰበች ነው ሩታ ደግሞ ከሀገር መውጣትሽ የለብሽም በቃ ልጅሽን ብትወጪ ከሆነ ከልጅሽ ጋር መሆን ያለብሽ ባልሽን ታዩ ችግር የለም እሱ ሄርሜላን ወዶ አንዴ ሄዷልና አንቺ ልጅሽን ምፈልጊ ከሆነ በቃ ከልጅሽ ጋር ነው መሆን ያለብሽ በቃ ይሄ ነው ዋና ውሳኔሽ ያንቺ ውሳኔ መሆን ያለበት ስለ ልጅሽ ነው እንጂ ስለ አብርሃም መጨነቅ የለብሽም ለምን አብርሃም ራሱን ያውቃል ራሱን መሆን ይችላል ራሱን ማኖርም ይችላል ስለዚህ በቃ አንቺ መጨነቅ የለብሽም ስለ ልጅሽ ነው ማሰብ ያለብሽ ልጄ ነገ እናቴ ቢል ማን ያገኛል ብለሽ ማሰብ አለብሽ ከሀገር ለቀሽ ከመሄድሽ በፊት በቃ ይሄ ነው ለማለት ነው ዛሬ ደግሞ ሄርሜላ ደግሞ ይሄ ሰሞን ጠፋ ብላለች በቃ የሆነ ፍንጭ ሲገኝ ድረስ ነው እንጂ መምጣቱ አይቀርም ባይዘይ የሆነ አጋጣሚ የሆነ ክፍተት አግኝታ መምጣቱ አይቀርም ዳኒ ራሱ በዚህ አጋጣሚ ምን ልናገር የምፈልገው ነገር ከሄርሜላ ጋር ምንም ኬዝ የለም በቃ እነሱ ለማራራቅ ያረከው ነገር በጣም ተመችቶኛል ግን የሆነ ፍንጭ አግኝተ ደግሞ አንተ ወደ እነሱ መምጣት የለብህም በቃ አንተም የራስህን ህይወት መኖር ትችላለህ ልጆቹ ህይወታቸውንና ትዳራቸውን ይምሩበት በቃ ብዙ መለፍለፍ ብዙ መናገር ይቅርብ ስለናንተ ራሱ ብዙ ማውራት ራሱ የለብንም እኛ በቃ መታረቅ አለባችሁ መታረቅ ነው በስንት ሰዓት ሽማግሌ መላክ ከፈለገ ይላካል ችግር የለም ሁሉም ቤተሰቦች አሉ እናት አለች አባት አለች ያው ባይዘው የራሱ ባለፈው በቃ መቻል መጥቶ እንዲያስታርቁ ምናምን ደስ ብሎክ ተቀብለ ነበር ግን አንተ ነህ ጥፋት እያጠፋ ያለው በቃ ያንተ ጥፋትን ወደ ሩታ እየወሰድክ የሩታ ጥፋትን በቃ ሩታ ደግሞ ሲጀምር ጥፋት ማጥፍታ ታውቅ በቃ እሷ የምታደርገው ነገር ለትምህርት ይሆናል ብላ እያሰበች ስለሆነ ነው እንጂ የምትከራከርክ
ኖርማል አንተ ክፉ አስባ እንዳለ ነው ኖርማል ሁኔታውም ያስታውቃል አኳኳኑም ያስታውቃል በቃ እና በቃ ልጅህን ደግሞ ተንከባክበህ ማሳደግ እያለብህ በመራራቅ የሚሆን ነገር የለም በቃ አንተ እንደ ወንድ ልጅ እንደ አባት ሆነ በቃ አሁን እኮ ወጣትም አይደለም በቃ አንተ አባት ተብላል እንደ አባት ሆነ ልጅህን ማሳደግ አለብህ እና ቤተሰቦች ያው ቪዲዮን ከስር እንዳሳየዋችሁ ነው ያው ዛሬ የአብርሃም የቀለበት ፕሮግራም ነው እና ሩታ አታውቅም ያው ሁሉንም ነገር ተዘጋጅተንበታል ደስ የሚል ነው ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ለዚህ ቀን እደርሳለሁ ብለህ አስበህ ታውቃለህ? እንደዚህ አይነት ፕሮግራም ቀለበት የዛሬ 10 ዓመት ነበር ያሰብኩት። 10 ዓመት? አዎ ከዚህ በኋላ እንደዛ ነበር ፕላን የነበረኝ። ግን ደግሞ እኔ በህልሜ እየመሰለኝ የሆነ ነገር አላውቅም። መታ ቀለበቱን እሺ ብላኝ ተቀብላኝ እስከማይ ድረስ የምትቀበለ ግን ይመስልሃል? እኔ እንጃ እሱን ነገር አላውቅም። ግን ሩታ እተማመንባታለሁ ቀለበቱን እንደምትቀበለኝ ማለት ነው። ብዙ ማጣም በዙሪያዬ ያተረፍኩሽ የብቻዬ ውልግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ የኔ ታገቢኛለሽ የኔ ፍቅር? ያው ደስ የሚል ጊዜ ነበር እያሳለፉ የነበሩት ያኔ ቡታጀራ በነበሩ ሰዓት ያ የፍቅር ጊዜያቸው አሪፍ በቃ በጓደኞቹም ቢሆን ኖርማል በቃ አለ አይደል ጀስት ከፍሬንዶቹ ጋር ሆኖ ያከበረላትን አቀባበል አይታችኋል ያው ቤተሰቦች እንደዛ ነበር ድሮ አሁን ግን ምን ነክቶት ነው እንደዚህ ሆነው አሁን ጥያቄ ሆነብኝ እሱ ነው በቃ ምን ነክቷቸው ነው የድሮ ፍቅራቸው የት ሄደ የገደል ገባ እንዳያችሁት በቃ ሁሉም ያው ቀለበት ሲያደርግላት ምናምን አትቀበለኝም ብሎ ሁሉ አስቦ ነበር ግን ያው ተቀብለው ምን ብለው ፏ ብለው ነበር ግን ያ ፍቅራቸው የት ሄደ ዛሬ በቃ ይሄ ፍቅራችሁ እንዲመለስ ነው ፈልገው ነው በዚህ አጋጣሚ ልናገር የመጣሁት ፍቅራችሁ ይመለስ የድሮ ፍቅራችሁ ይመለስ ብዙ ማለበላችሁ ቤተሰቦች በቃ የድሮ ፍቅራችሁ እንዲመለስ ነው ፈልገው አብርሃምና ሩታ ማንንም የሚፈልገው የናንተ አንድ መሆንና የናንተ አንድ ላይ መኖር ነው የሚፈልገው ሰው ሁሉ ማለት ነው እና በቃ እኛም ትንንሾቹን ትልልቆቹም ስለናንተ ያወሩባችሁ በቃ ቆም ብላችሁ አስቡ እንደ ትልቅ ሰው እንደ ባለ ትዳር አስቡ ሌላ ምንም ነገር አያስፈልግም እኮ በቃ አንቺም ራሱ ትዳርሽን መምራት ከፈለሽ መምራት ነው በቃ ትዳሬ ይሆነኛል ብለሽ አስበሽ ገብተሽበታል አንዴ ከቤተሰቦች ተለይተሻል እሱም ከቤተሰቡ ተለይቶ እየኖረ ነው ካንቺ ጋር ኖራለሁ ብሎ አንቺም ከሱ ጋር ኖራለሁ ብለሽ ነው ከሀገር ወጣችሁ የሰው ሀገር ሰው ሆናችሁ እየኖራችሁ ያላችሁት እና በተከበራችሁበት ሀገር ወጣችሁ ሌላ ሀገር እየኖራችሁ ነው ለትዳር በቃ ትዳሪያችን አንድ ይሆናል ብላችሁ እና በቃ በዚሁ አጋጣሚ በትዳር መሀል ልጅ ተወልዷል ልጃችሁን በስንት ሰዓት ማሳደግ አለባችሁ አንድ ላይ መሆን አለባችሁ በቃ ብዙ ማለላችሁን ቤተሰቦች ያው ቀጣይ ቪዲዮ በአማረና በተለየ
ሀሳብ እመጣላችኋለሁ ማለት ነው ቤተሰቦች። እስከዛ ግን መልካም ሳምንት ይሁንላችሁ። ወዳችኋለሁ። ቻው። አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተገመደ ዛሬ የአብርሃም የቀለበት ፕሮግራም ነው እና ሩታ አታውቅም። ያው ሁሉንም ነገር ተዘጋጅተንበታል። ደስ የሚል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ታታትሽን ያየሁት ጓጉቻለሁ ባልሽ ልሆን ለዚህ ቀን እደርሳለሁ ብለህ አስበህ ታውቃለህ? እንደዚህ አይነት ፕሮግራም ቀለበት የዛሬ 10 ዓመት ነበር ያሰብኩት። 10 ዓመት? አዎ ከዚህ በኋላ እንደዛ ነበር ፕላን ነበረኝ። ግን ደግሞ እኔ በህልሜ እየመሰለኝ የሆነ ነገር አላውቅም። መታ ቀለበቱን እሺ ብላኝ ተቀብላኝ እስከማይ ድረስ የምትቀበለ ግን ይመስልሃል? እኔ እንጃ እሱን ነገር አላውቅም። ግን ሩታ እተማመንባታለሁ ቀለበቱን እንደምትቀበለኝ ማለት ነው። ብዙ ባጣም በዙሪያዬ ያተረፍኩሽ የብቻዬ ውልግባ ክብሬ ያልሽኝ ደጅ ደጁን ያስረሳሽኝ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ የኔ ታገቢኛለሽ የኔ ፍቅር?